ይሄ የተሸከማችሁት ሰውነት ክርስቲያኖች የእግዚአብሔር ቤተ መቅደስ ነው። እግዚአብሔር ባደራ ለእናንተ የሰጣችሁ ብዙ ሳይመቸው ብዙ ለሱ ሳይስማማው ያስገባነው ብዙ ነገር አለ። ጊዜ ኖሮም ብንጠቅሰው ስፋቱ ራሱ ሁሉንም ነገር እግዚአብሔር እንዲጠራለት ይፈልጋል። በዚህ ዓመት እውነቴን እንምላችሁ ክርስቲያኖች በእግዚአብሔር ቃል ጅራፍነት በካህናት ስልጣን ናዛዚነት ራሳችንን በተቻለ አቅም ለእግዚአብሔር ምቹ የሆነ መቅደስ መሆናችንን ማሳየት አለብን። ክርስቶስ ስጋውን የቆረሰው ደሙን ያፈሰሰው ለምንሰበሰብባት በተለያየ መንገድ ለተሰራችው ቤተ መቅደስ ቤተ ክርስቲያን አይደለም፣ ለእናንተ ነው። ለእናንተ ነው የሞተው፣ ለእናንተ ነው ዋጋ የከፈለው፣ ለእናንተ ነው እቺን ዘመን የጨመረው፣ ለእናንተ ነው ሰው ሞቶ እኛ ግን እድሜ ተጨምሮልን የደረሰው። ይሄንን የጨመረልንን ያከበረልን እግዚአብሔርን ደግሞ በደንብ አድርገን ማክበር አለብን። በደንብ አድርገን መስራት አለብን። ቢያቀተን እንኳን ክርስቲያኖች ሞክረን እንኳን ብንሸነፍ ለኛን ያቃተን እንጂ ለእግዚአብሔር ስለማያቀተው አፍርሰ ስራይን በሉት። እስኪ አፍርሰ ስራይን በሉ እንጂ አፍርሰ ስራኝ አምላኬው ይሄን ዓመት አፍርሰ ስራኝ፣ የተስተካከለ ማንነት እንዲኖረኝ አንተ ድከምብኝ። ይሄን ቤተ መቅደስ አፍርሱት አይደል ያለው? እንዳፈረሰው ማነጽ የሚችል አምላክ ነው። እንዳወደመው መልሶ ማንሳት የሚችል ነው። ስለዚህ የማይጠቅመውን ለሱም የማይስማማውን ነገር እግዚአብሔር አምላክ በዚህ ዓመት ያፍርስልን። እርሱ በቸርነቱ ደግሞ የሚጠቅመንን ለሱም ለእግዚአብሔር መንግስት የሚያዘጋጀንን ደግሞ ገንብቶ እንዲያነሳልን የእርሱ ቅዱስ ፈቃድ ይሁንልን። የሰማነውን በልቦናችን ሰሌዳ ይጻፍልን። ዓመቱን እንደካቻምነው እንዳለፉት ዘመናችን ሁሉ በዘመን ሳይሆን ከእግዚአብሔር ጋር በኖርንበት እኛ የምንቆጥረው ሳይሆን እግዚአብሔር ቆጥሮልን የምናልፍበት ወቅት እንዲያደርግልን የእርሱ ቅዱስ ፈቃድ ይሁንልን።